በስንዴ ማሳ ውስጥ ያለች አንዲት ወፍና ጫጩቶቿ። አንዲት ወፍ በአንድ ላጨዳ ባልደረሰ የስንዴ ማሳ ውስጥ ጎጆዋን ሰርታለች። ቀናት ባለፉ ቁጥር የስንዴው ግንድ እየረዘመ እያፈራ ሲሄድ የወፎቹ ጫጩቶችም እየጠነከሩና እያደጉ መጡ። አንድ ቀን ታዲያ የበሰለው የስንዴ ማሳ ወርቃማ ፍሬ ለስለስ ባለ ነፋስ ሲውለበለብ ገበሬውና የገበሬው ወንድ ልጅ የስንዴውን ማሳ ለመጎብኘት መጡ። ይህ ስንዴ መሰብሰቢያው ጊዜ ደርሷል። ወዳጆቻችንን እና ጎረቤቶቻችንን በአጨዳው እንዲያግዙን ልንጠራቸው ይገባል። ይህን የሰሙት ጫጩቶችም የሰሙትን ሁሉ ለእናታቸው ተናገሩ። እናትየውም አይዟችሁ ልጆቼ አትፍሩ፣ ገበሬው ሰብሉን ለመሰብሰብ ወዳጆቼንና ጎረቤቶቼን እጠራለሁ ካለ ይህ ስንዴ ለጊዜው አይታጨድም ማለት ነው ስትል አስረዳቻቸው። ከጥቂት ቀናት በኋላ ስንዴው በጣም ስለጎመራ የስንዴው ዘለላ በነፋሱ ውዝውዝታ እየተፈናጠረ የጫጩቶቹ አናት ላይ ያርፍ ጀመር። ይህ ስንዴ አሁን ካልታጨደ አለ ገበሬው የምርታችን ግማሽ እናጣለን። ስለዚህ ከዚህ በኋላ የወዳጆቻችንን እና የጎረቤቶቻችንን እርዳታ አንጠይቅም። ነገ እኛው ራሳችን መሰብሰብ እንጀምራለን አለ። ይህን ንግግር የሰሙት ጫጩቶች እናታቸው እንደመጣች ወዲያውኑ ነገሯት። እንግዲህስ አለች እናትየው፣ እንግዲህስ አሁን ለቀን መሄድ አለብን። ሰው ስራውን በሌሎች እርዳታ ሳይመረኮዝ ራሴ ልስራው ካለ በዚህ እርግጠኛ ሁኑ፣ ከዚህ በላይ ስንዴው እዚህ ማሳ ላይ አይቆይም አለቻቸው። ከዚያች ዕለት ከሰዓት በኋላ ጀምሮ እስከ ቀጣዩ ቀን ማለዳ ድረስ ብዙ የክንፎች መርገብገብ ተሰማ። ገበሬውና ወንድ ልጁ የስንዴውን ማሳ አጭደው እንደጨረሱ ያገኙት ነገር ቢኖር የወፍ ጎጆ ብቻ ነበር ይባላል። ልጆች በዚህ ተረት ብዙ ትምህርት እንዳገኛችሁ ተስፋ አድርጋለሁ። ነገ ደግሞ ቆንጆ ተረት ይዤላችሁ እመጣለሁ። መልካም ጊዜ። ቻው።